ለዩና የተገዳደላችሁ ነው አይደለም ሀብቴ እኔ አንግባባም እኔን ፍለጋ እንደዛ መንከራተት አይጠበቅብህም ነበር በስልክ አወራህ ነበርኩ አይደል እሺ እንደዚህ ያለች ሀብቴ ምንድነው ማውራት ምኑን ነው አንቺን ፍለጋሽ ምን ገጥሞሽ ምን ሰው በቃ አያስብም እንዴ ቆይ ቤተሰቦቼ በጭቅጭቅ የነማ ህይወት ሲሰምር አይታችሁ ታውቃላችሁ እንዴ መፈታት ያለበት እኮ በስምምነት እንጂ እንዲ በጩኸት በመጨቃጨቅ የማንም ህይወት እኮ ሲሰምር ሲስተካከል አይተናናቅም እንዴ በመሃላችሁ የተፈጠረውን ነገር ለማረጋጋት ፊክስ ለማድረግ በስምምነት እንጂ ማውራት ያለባችሁ ተራችሁን ሳትጠብቁ እንዲ ስለተጨቃጨቃችሁ ወይም ስለተጨዋጨኋችሁ ምናምን ሰላም ይፈጠራል ማለት አይደለም የተፈጠረውን ነገር ሶልቭ ለማድረግ ከዚህ በፊት እንግዲህ ሲፈጠሩ የነበሩ ነገሮችን አይተናል በትንሽ ነገር ጀምረው በጣም ትልቅ ነገር እየሆኑ ያሉት በቃ መጨረሻ ድረስ በቃ ከባድ ለማስታረቅ ራሱ ለመፍታት ከባድ ደረጃ ላይ እየደረሱ ያሉት በትንሽ ነገር እየተነሳ ያለው ነገር ነው አሁንም ይሄ ነገር በጣም ትንሽ የሆነ ነገር ስለሆነ ይሄንን ነገር ፊክስ ማድረግ አይከብዳችሁም በስምምነት ተረጋግታችሁ ለማውራት ሞክሩ ማን ነው ጥፋተኛው እኔ አጥፍቻለሁ ብለሽ ሃይሚሻ ይቅርታ መጠየቅ ብሩኬም እኔም በራሴ በኩል አጥፍቻለሁ ይቅርታ አድርጊልኝ ብለ ይቅርታ መጠየቅ ማንን ገደለ እንዴ ቤተሰቦቼ ለፍቅር ደግሞ መሸነፍ ማሸነፍ ነው ሁሌም ማለት ቤተሰቦች ምንም እንደዛ የሚያበሳጭ ነገር አልፈጠርኩም እንደኔ ማለት ነው ካልሰራሽ እኮ ሂጂ በቃ ስተበሱ ካልታየሽ ሂጂ እኮ አሁን እኔ ማል አስገብታችሁ ልትጨቃጨቁ ነው እንዴ እኔ ለመረዳት ፈቃደኛ አይደለም አንተ ላይ ብቻ ዘጋው እንዴት ነው ማልናደድብኝ ስልክሽን ዘግተሽ ታጣሽ እየተረዳኝ አይደለም ሀብትሽ እኮ ልረዳሽም እየሞከርኩ እኮ ነው እኔ ምን ላደርግሽ ከዚህ በላይ አራቴ የምትናገረው ነገር እኮ ያናዳል ስልክ ለምን ዘጋሽም ስላት ልክ ነኝ እያለች ነው ስልኩ እኮ የኔ ነው እንደዛ ከሆነ ስልኩ የኔ ነው እኮ መብትሽ ነው አይደል የፈለግሽው ነገር ማለት የፈለኩትን አደርጋለሁ እኮ አድርጊ ወዴት እየሄዱ ነው ግን ቤተሰቦች የሆነቴ እነኚህ ልጆች ወዴት እየሄዱ ነው እንዴ በሌላሱ የፈራነው ነገር እኮ እነኚህም ጋር እየመጣ ነው እነሱን ደግሞ እኛ በጭቅጭቅ ምናምን አናቃቸው በፍቅር ነው የምናቀው ለብሶ ምሳሌ የሚሆኑ የፍቅር ካፕሎች እኮ ናቸው እግዚአብሔርን ነው የምላችሁ ላለማዋሸት ላለማጋነን ማለት ብሩኬና ሃይሚ ለብዙዎች እንደ ምሳሌ አድርገን የምንጠቀማቸው እንቁዎች ናቸው እኮ የነሱን ህይወት የማይቀና የለም እኮ ግን እነሱ ራሱ እንዲህ ሲሆኑ ብንሻስቡት ተሻውረው አረጋጋው ከዚህ በላይ ነው እዚህ አልቆም እንዴ ምንም የለም ምናምን ታያለሽ እንዴ ከዚህ በላይ ምን ልፈጥሪ ፈልገሽ ነው ሰላም እንዴት አላችሁ ውዴ ተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ አማን ናችሁ እሰይ እንኳን ደህና ሆናችሁ በያላችሁበት የዓለም ጫፍ ፈጣሪ ሰላም ከናንተ ጋር እንዲሆን ልባይ ምኞቴን ያቀርብ ዛሬም እንግዲህ በእነ ሃይሚሻ ቪዲዮ ለናንተ ተመልሼ መጥቻለሁ እንግዲህ በሃይሚና በብሩኬ ማለት ተፈጠረው ነገር የገባባቸው ችግር እየተጋነነ መጥቷል ቤተሰቦች ይሄንን ነገር መፍራት አለብን እቺ ጠሬናት እቺ ባቄላ ካደረች አትቆረጠምም እንደሚባለው ሁሉ በሃይሚና በብሩኬ መሃል የተፈጠረው ነገር ዛሬ ፊክስ ካልተደረገ ዛሬ ካልተፈታ ነገ ላይ ቅጥ ሊያጣ ስለሚችል ነገ ላይ አስታራቂ ሊያጡ ስለሚችል ነገ ላይ የሚያቆመው ነገር ሊጠፋ ስለሚችል ዛሬ ላይ መፈታት አለበት የሆነቴን ነው የምላችሁ ቤተሰቦች ሃይሚና ብሩኬ በፍቅር እንጂ የምናቃቸው በጥላቻ በንትርክ በመጫጫ ምናምን አናቃቸው ሁለቱንም በፍቅር ብቻ ነው እናቃቸው እና እግዚአብሔር ያለው ይሆናል እኛም የምንጽፈው ኮሜንት በጣም ብዙ ተጽዕኖ ስለሚያሳድር ሃይሚና ብሩኬ እባካችሁ እንዲህ አትጨቃጨቁ አትጣሉ ይያል ሁላችንም ኮሜንት የምንጽፍ ይሆናል ቪዲዮን የምንጀምር ይሆናል ብዙ ወሬ ያላብዛባችሁ እስከመጨረሻው አብራችሁን ቆዩ ወዳችኋለሁ ይመቻችሁ በጣም ይቅርታ ስራ አስትቼ ፕሮግራም አስትቼ ስንት ነገር ያስቸኩኝ ይጣርቻ የእናንተ ነገር እኮ ነው ግራ ገባኝ በእናት አለና ምንድነው ነው እንግዲህ የተፈጠረው ነገር አይተሃል እኔ እንደዚህ ይሆናል ብዬ አላሰብኩም ነበር እውነት ለመናገር ግን ምንም ያናድድ ነገር የለም ወንድምህ ግን በጣም ነው የሚናደደው እኔ ይቅርታ አድርግልኝና ማለት ነው በቃ በርከተኛናት ቤተሰቦች እኔ እዚህ ላይ እውነት አሁን እናውራ ከተባለ እውነት አለ ብዬ የማስበው ብሩኬ ጋር ነው በቃ ብሩኬ ከልቡ እንደሚወድሽ ፍቅሩን ማሳያ መንገድ ነው እንጂ ተንኮል አስቦ ወይም ክፉ ነገር አስቦ እንዳልሆነ ግልጽ ነው ለሃይሚ ምን ያህል እንደሚጨነቅላት ምን ያህል እንደሚሳሳላት ማሳያ ነው ብዬ ነው የማስበው ቤተሰቦች ተበሳጨ ባህሪውን ታውቂያለሽ አዎ እሱማ ቃለሁኝ እኮ አሁን እኮ አንቺም ጋር እኮ በጣም በቃ ኃይለኛ ጥፋት ነው ያለው እኔ ባየሁት ማለት ነው አንደኛ መንገር አለብሽ እሱ ነው አይደል አብሮሽ ያለው አጠገብሽ ያለው ለሱ እንኳን ባትነግሪው እኮ አሉ ምናልባት ለሱ መንገር እንኳን ባትፈልጊ ማይነገር ከሆነ አለን እኛንም ጠርተሽ ሙሽም ጋር ሄደሽ ብዙ አለ አይደል የሚነገር አዎ አይ እኔ እውነት ለመናገር
ይኸውል እዚህ እሱ የጀመረው ነገር አለ ታውቃለህ አንተም ከጎኑ ነው እያገዝከው ነው ምናምንና ድንገት ሲሄድ እንሂድ ብለው ማለት ነው እና ደግሞ እሱንም አግኝቼ ምናምን እንሂድ ብለው ወይ ለሄድ ነው ብለው እርግጠኛ ነኝ ሁሉንም ነገር ትቶ ነው የሚሄደው። እኔ በቀናነት ነበር ያሰብኩትኝ እሱ ደግሞ ለምን አልነገረችኝም አሁን አንተ እንዳሰብከው። በእርግጠኝነት የኔ ሐሳብና የእናንተ ሐሳብ አሁን እኔ እዚህ ቪዲዮ ላይ ያሰብኩ ያለው ሐሳብና እናንተ ያሰባችሁ ያላችሁት ሐሳብ እኩል አንድ አይሆንም። የሁላችንም ሰው አእምሮ ማይንዳችን እኩል ሴሌብሬት ያደርጋል ማለት አይደለም። ቤተሰቦቼ የየራሳችን የሆነ አስተሳሰብ አለ፣ የራሳችን የሆነ አመለካከት አለ። የሁላችንም አመለካከት አንድ አይሆንም። የሁላችንም የየራሳችን የቻለ የተለያየ ነው አመለካከታችን። ሃይሚ ተረዳችሁ መንገድና ብሩኬ ተረዳው መንገድ አንድ አይደለም። በእርግጠኝነት ሃይሚውን እያለች እንዳለችው ለብሩኬ አስባ ብሩኬ ጀመራቸውን ነገሮች አቋርጦ እንዳይሄድ ብላ ስላሰበች ነው ሃይሚ እንግዲህ ሳትነግረው ሄደችው። ብሩኬ ደግሞ ለምን አልነገረችኝም እስከ መቼ ነው በቃ ውስጧን ከኔ ደብቆና የምንቀጥለው እኔና እሷ ብሎ ነው ብሩኬም እንግዲህ ያኮረፋት። ቤተሰቦቼ አሁን እዚህ ጋር እንደምናስበው ከሆነ ሃይሚ በኩል ላይ ጥፋት አለ የተወሰነ፣ ብሩኬም በዛው ልክ አጥፍቷል። ግን የሚበዛው ጥፋት የሃይሚ ነው። ብሩኬ እውነት ነው ብዬ ነው የማስበው። ምክንያቱም ስለሚወዳት ስለሚጨነቅላት በቃ የቤተሰቦቿ አደራ ስለሆነች ሃይሚ በቃ አደራውን ነው ብሩኬ እየተወጣ ያለው። ከዳዶቹ ሃያ ፈለቁ ጉንጭንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናናኝ መንፈስ ቁርጠት ስትለየኝ እንዴት ይቻል ነፍሴ የዓይኖቼ ቀዳዶቹ ሃያ ፈለቁ ጉንጭንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናናኝ መንፈስ ቁርጠት ስትለየኝ እንዴት ይቻል ነፍሴ። እንዴት ነክ ተሻለክ? ከዚህ ነው የተረኝ ተሻለክ? ለዚህ ነው ምናምን አትበላም። መጀመሪያ በስርዓት እንትን በል። ለዚህ ነው ምናምን ምን የተፈጠረ ነገር አለ? የሆነ የተገዳደላችሁ ነው። አይደለም ሀብቴ እኔ አንግባባም። እኔ ማስ በምን ምን ነው ማትግባባው? እሷ በቃ የሆነ አላ ሰው እንዳሌላት አድርጋ እያሰበች ለምን እሱን እኮ አወራንበት። እሷ አሁን ያሰበችውና አንተ የምታስበው አንድ አይነት አይደለም። እሷ ያሰበችው አንተን ላለማስተጓጎል ነው። የጀመርከው ነገር አለ እዚህ አብረን እየሰራ ነው ያለው። እሱን ላለማስተጓጎል ብዙ እየጣረች ነው ያለችው። ስለዚህ ያለውን ነገር ቁጭ ብላችሁ አውሩና በእንደዚህ አይነት ወይ ነው ለተጅምጪው እንጂ እኔ እኮ እየተረዳኸኝ አይደለም ብሩኬ። እንድረዳሽም እኮ ፍቃደኛ እኔ እኮ አንተን አግኝቼ ቢሆን ኖሮ ታስቀረኛለህ አይደለ ወይ ደግሞ አብረን እንሂድ ነው የምትለው። እኔ ደግሞ ያንተን ጉዳይ እዚህ ማስቀረት አልፈለኩም። ለኔ የምትከፍለው መስዋዕትነት እያወቅኩኝ እንዴት እንደዛ ላይ እንደዚህ የሚያስደርግ ምን አለብሽ እንዴ ብሩኬ? አልተረዳኸኝም። የምር አሁንም ቢሆን እየተረዳኸኝ አይደለም። ለኔ የምትሆነውን አሁን እኔም እንደምላችሁ ቤተሰቦች በተረጋጋ መንፈስ ለማውራት መሞከር ነው ያለባችሁ። በህይወታችሁ ሰው ብቻ አይደለም የሚቀኑት፣ ብዙ ሰይጣን አለ የሚቀናባችሁ። በጣም የምታስቀኑት ምናልባት ለእናንተ ላያስታውቅ ይችላል። የሆነ ነው በጣም የምታስቀኑት እግዚአብሔርን። እኔ ህፃኑኝ እኔ ራሱ ቀናለሁ በእናንተ ካፕል ማለት የሆነ ነው እኮ የምላችሁ። ስለዚህ ሰይጣን ትንሽዬ ክፍተት ነው የሚፈልገው በመካከላችሁ ሊገባ። ስለዚህ ያንን ክፍተት እናንተ ማጥበብ እንጂ መዝጋት እንጂ ያለባችሁ ክፍተቱን ደግሞ ሞር እያሰፋችሁ እንዲገባ ማመቻቸት የለባችሁ። አይደለ? አውቃለሁ እኔ እኮ አንተን አውቃለሁ ምን ያክል ርቀት እንደምትሄድ ስንት ነገር ልተው እንደምችል ለኔ ብለህ አውቃለሁኝ አይደለ? ስለዚህ ያንን እያወቅኩኝ አሁን አንተን አግኝቼ ምናምን ያለብኝን ነገር ነግሬክ ሄጄ ቢሆን በእርግጠኝነት ወይ አትሄጂም እዚሁ ሆነን እናስተካክላለን ትለኛለህ ወይ ደግሞ እንሂድ ነው የምትለኝ። ብታውቂ ማለት ነው ሲምፕል ነበር መናገር። ገብቶሻል? ከዚህ በፊትም ተነስቶ እንግዲህ ቤተሰቦች እኛ ብዙ እንዳናወራ ብዙ ነገር ተንተና እንዳናረግ ሀብና ብሩኬ ምን እያደረጉ እንደሆነ ምን አይነት ስራ ጀምረው እንደሆነ የምናውቀው ነገር የለም። እንግዲህ አንድን ነገር ለማውራት ስናስብ ኢኒሻል ፖይንቱ ማወቅ አለብን። የዚህ ነገር መንስኤው ምንድነው ምናምን ብለን ማወቅ አለብን አይደል? ስለዚህ እኛ ስለማናቅ ትንሽ ረጋ ማለት አለብን። ማውራት ያለብን ቦታዎች ላይ ለማውራት ማለት መጨረሻው ልንለያይ አልነበረ። እኔ እኮ ኬዜ ካንተ ጋር አልነበረም እኮ። ምን ነው እንሰማሽ? ኬዜ ካንተ ጋር አልነበረም እኮ ከኔ ጋር ካልሆነ እሺ፣ እኔ ላይ ስልክ የመዝጋት ምክንያትሽ ምንድነው? መዘጋውብህ እናወራለን። ስልኬን ዘጋውት አንተ ላይ ብቻ አይደለም ሌላ ሰው ስለሚጨነቅ ዘጋውት።
አንተ ላይ ብቻ ነው እንደ ዘጋሁት? እሺ ምን ሙሉ አንዴ ስልኬን ያጠፋው እኮ በጣም እኮ የሚደብር ነገር ነው። ምንም እንደዚህ አንተ ላይ ብቻ ዘጋው። እንዴት ነው ማልናደድብኝ? ስልክሽን ዘግተሽ ተፈታሽ። እየተረዳኝ አይደለም ሀብትሽ። እኮ ልረዳሽም እየሞከርኩ እኮ ነው። እኔ ምን ላደርግሽ ከዚህ በላይ? አራንተ የምትናገረው ነገር እኮ ያናዳል። ከዚህ በላይ እዚህ ቆይቼ አይደለም። ኧረ እኔን እዚህ ጋር ቆመ እየተከራከርክ እየጮክ ነው እንደምታወራት። እሺ እኔ አይሰም ተወራው ነገር ታስተካክልኝ። አንተ አረጋግተህ አውራ ተቀበለኝ። ቆይ እኔን አይደል እኔን እየተረዳኝ አይደለም። ምንድነው የምትፈልገው? አንተ ሊሰማ ይችላል። ስልክ ለምን ዘጋሽም ስላት ልክ ነኝ እያለች ነው። ገብቷል? ስልኩን የሚመዝጋትሽም ልክ ነው። አንተ ላይ ብቻ አይደለም። ልክ አይደለችም። አንተም ልክ አይደለህም ነው። እኔ ጋር ደግሞ ስልኩን የዘጋሁት አንተ ላይ ብቻ አይደለም እያልኩ እኮ ለምን ታደርገው ያለሽ እንደዛ? እኛ ማይም ነን እንዲያናስብም ወይ ላንቺ እኔ ስለማ እሺ ማናችንም ላይ ዝጊ እኮ ነው ግድ አይስጠኝም። ለምን ስልኩ እኮ የኔ ነው። እንደዛ ከሆነ ስልኩ የኔ ነው እኮ መብትሽ ነው አይደል? የፈለግሽውን ነገር ማለት የፈለግኩትን አደርጋለሁ እኮ አድርጊ እንዴ። የፈለግሽውን ነገር እኛ ላይ እንደዚህ ምናምን ይለኛል እንዴ? እያበሳጨኝ ነው። ሴትዮ እኔ ላንቺ ብዬ ነው። አሁን እነኚህ ጋር ያለው ነገር ቤተሰቦች እልህኝነት ነው። እልህኝነት ደግሞ እንዲህ በፍቅር ሁኔታ ላይ እልህኝነት አይሰራም። እኔ እንዲህ ነኝ አንተ እንዲህ ለምን አልሆንክም? እኔ ከማናንሼ ነው እንዲህ የምሆነው ምናምን እንዲህ አይነት ነገር አይሰራም። የእውነቴን ነው። ለማንም አልጠቀምም። በቃ ብዙ ሰው ላይ ያየው ነገር ስለሆነ ማለት ለማንም ስለማይጠቅም ረጋ ብለን ሶልቭ ለማድረግ ነው መሞከር ያለብን። እሱ ላይ ነው ጥቅሙ። ይሄ ምን ጥቅም ቤተሰብ ነው? እሺ እኔ ህይወት ላይ ምንም የሚቀንሰው አንቺ ነሽ። እሺ ሌላ ምንም የሚመጣብኝ ነገር የለም። የሆነ ነገር ብትሆኚ ዛዛም ይሰማኝ እኔ ነኝ። ተረጋግተህ ማሰብ አለብህ። በእናትሽ ምን አንተ ላይ ብቻ አይደለም መብቴ ነው አልሽ አይደል? ላንቺ አስበን እኮ ነው ለምዘጋሽ ብለን የምንከራከረው። ምን እየሆናችሁ ነው ያላችሁት እናንተ? ሃይሚ ምን ሆነሽ እንዴ? እየተረዳኝ አይደለም ሀብትሽ። እያየኸው አይደል እንዴት እንደሚሆን ስልክ መዝጋት መብት አይደለ የለሽም ምናምን እኔ ተራሽ ለምንድን ነው እንድታወራው ነበር እኮ እንደዚህ በእንደዚህ እሺ እኔ አላውራ በቃ አንተ አስረዳው ሀብትሽን። ለምን ቆመሽ ነው የምታወሪው? እኔ ምን እኮ ቆማለሁ ስማው አውራው። እሺ ምንድን ነው አንተ? ቆይ ምንድን ነው? ኧረ የምታወራውን ነገር አስተካኪ ቢያንስ የምትወራው ምንድን ነው? አንተ ፍላጎትህ ነው መጀመሪያ ለምን ለመረጋጋት አትችልም? እሺ ተረጋጋው እኮ እኔ ተረጋግቼ እንኳን እያወራኋት እያለች ያለችው መፍትሄ ነው መዝጋት። መረጋጋት እንደዚህ ነው እንዴ? እኮ መብቷ ነው ስልክ መዝጋት። እሺ አሁን እኔ ስልኬን አጥፍቼ አትፈልጉኝ ነው እኮ ቤተሰቦቼ የእውነቴን ነው። መረጋጋት አለባቸው። እንደው ሀብ የሚችል ከሆነ በሰዓት ላይ ማድረግ ያለበት ሁለቱንም ማለያየት፣ በሰላም እንዲለያዩ ማድረግ፣ ተረጋግተው ከራሳቸው ጋር ሆነው የተፈጠረውን ነገር ሶልቭ ለማድረግ መሞከር እንጂ ሁለቱንም አምጥቶ ገጥሟቸውማ እንዲያወሩ ማድረግ ማለት ሌላ ነገር እንዲፈጠር ማድረግ ነው። ያ ማለት ቤተሰቦች ፈልጉኝ ነው ያለው። የሰው ጥያቄ እኮ ንዴትን ይፈጥራል። አንተም እየተናደድክ እሷም እየተናደደች በምንድን ነው የምትረዳዱት? እሺ እኔና ሀይሚ በቃ ሁሌ እንዲህ ነው። ምን ሆናችሁ እናንተ? አይደብራችሁም እንዴ ለራሳችሁ? እስቲ በራሳችሁ መንገድ ነገሮችን ለመፍታት ሞክሩ። ሁሌ ትንሽ ነገር ምንድነው አሁን የሷ ጥፋት? ለቃ ሄደች ነው አይደል? አወራን፣ ከሷ ጋር አወራን፣ ጨረሰን። እሱ ጋር ሲመጣ አስረጁ። የሄድሽበትን ምክንያት ነገሩ ከቪዲዮዎች ተባብለናል። አንተን ደግሞ የትኛውም ጊዜ የኛ የሆነን ወገን ነው እንግዲህ ጥፋተኛ አድርገን የምናስታርቀው። አንተ ጥፋተኛ ነው ይቅርታ ጠይቅ ብለን አይደለ? የራሳችን አካል ስለሆነ ምንም ስለማያኮርፈን ምናምን ማለት ብሩኬ አንተ አጥፍታል ይቅርታ ጠይቅ ብለን ፊክስ ማድረግ ትችላለህ። ቀለል ለማድረግ እንችላለን። ቤተሰቦች በቃ ሳያጠፋ ራሱ አንተ አጥፍታል ይቅርታ ጠይቃል ማለት ማንንም አይጎዳም። ቤተሰቦች እንደኔ ሐሳብ ማለት ጠራሁት እዚች ጋር ቆመ እንድትሰማት ነው እንጂ እኔ እኮ እንድትንጫጫ እንድትጮህ አይደለም። ሁለታችሁ እኮ ምኑን ነው ያው ስህተቷንም እየነገርኳት እንደ ልክ እያወራች ስህተቱን ቶ በቃ ነው አይደል? ማመን እኮ አለብሽ የሰራሽውን ስህተት እንዴ። ልክ ነኝ ስልክም መዝጋት ስልኩ የኔ ነው የሚያስብል ነገር ነው። ለምን ፈለጋችሁኝ ነው? እኔ ለምን ፈለጋችሁ ነው? ምንም ሌላ አማርኛ የለውም። እንዴ እያሰብከው አውራ እንጂ እንዴ እኔ ለምን ፈለጋችሁኝ ብያለሁ ነው። ታዲያ ስልክ ዘጋው መብት እኮ ነው ማለት ሲጀመር ለመረጋጋት ሲጀመር ራሱ ማለት ነው ሳስበው ፈቃደኛ አይደለህም እንዴ። ትናንት እኔ እኮ እንደውም ዛሬ እኮ እውነት ለመናገር አንተ ፊቱ ራሱ መቆም አልነበረብኝ። ውጭልኝ እኮ ነው ለምን እንደዛ የሚያስደልስ ነገር አድርጌያለሁ። እመለሳለሁ እያልሽኝ እኮ ነው አይሚ። እንደዛ ከሆነ ደግሞ ከኔ መሻል ነበረብኝ። ውጭልኝ ብለህ ማስወጣት አልነበረብኝ። እና እኔ ገቢ አይ ልክ ነሽ በቃ ይሻለኝና አሸኝሻለሁ እንድልሽ ነው የጠበቅሽው። እስቲ መጀመሪያ ተረዳዱ። ፊት ስመጣ ጭራሽ እየጨመርክ እዛውም እኮ ስህተት እየሰራሽ እዛውም ስህተት እየሰራሽ ነው። ይዳሉ እነዚህ ልጆች እንዴ ምን እየሆናችሁ ነው ያላችሁ? ግን መጥቼ ደግሞ ለመውራት እየሞከርኩ ነው።
ለምንድን ነው የማትረጋጋው አንተ? እኔ ሀብቴ ትላንትና ለምንድን ነው የተናገርኩሽ? ምን ብለሽ ነው የተናገርኩሽ? አንቺም ታወሪው ነገር ኖርማል ነው። መሄድ አይቀርም ብዬ እኮ ኖርማል ነው። አንቺም ታወሪው መሄድ አይቀርም። አሁንም ቢሆን መታመምህ ነው። ይኸውልሽ ሃይሚ የምትሄጂበትን ምክንያት ንገሪው። ሃይሚሻ እዚህ ጋር የሆነ ነገር የሚያስማማን ነገር ልንገራችሁ። የተነሳሹ መጀመሪያ ላይ ማለት የተነሳሹ ማለት ልትሄጂ ነበር አይደለ? እንግዲህ በጣም አንገብጋቢ ጉዳይ እንዳለ አንቺ አዲስ አበባ ላይ እንዳለሽ አድርገሽ ነገርሽን ነበር የተነሳሹ። ግን ብሩኬ እንደታመመ ሰምተሽ ተመለሰሽ መጣሽ። ለዛ ነገር ጊዜ ሰጠሽ ማለት በቃ ያንን ነገር ተተሽ መጣሽ እና ዛሬ ላይ ብሩኬ የጀመረውን ነገር እስኪፈጽም መጠበቁና የሰጠሽው ያህል ቀን ምን ነው ልዩነት ያለው? ተተሽ መጥተሻል። እንግዲህ መሄድ በነበረብሽ ሰዓት ላይ አልሄድም ብለሽ ከብሩኬ አይበልጥም ብለሽ መጥተሻል እና አሁንስ ብሩኬ የጀመረውን ነገር እስኪፈጽም ጠብቀሽ ከብሩኬ ጋር አብረሽ መሄድ ምንድነው ጉዳቱ? እንግዲህ መጀመሪያ ላይ ሪስክ ያደረግሽው ነገር ዛሬ ላይም ደግሞ ሪስክ ለማድረግ አይከብድም ብዬ ነው ቤተሰቦች እንዲያልኩኝ ነኝ። የምትሄጂበትን ምክንያት ንገሪው። በቪዲዮዎች እኮ አንተ ማትጩ አንቺ ማትጩ መጀመሪያ ቁጭ ብላችሁ አውሩ፣ ተረጋጉ። ምንም እንደዚህ የሚያስቆም እውነት ለመናገር እኮ እኔን አቆመ ይከራከራሉ። እንደዚህ ስነ ስርዓት አይኖርሽ። እሺ ሀብትሽ አውረው አረጋጋው። ከዚህ በላይ እኔ እዚህ አልቆምም። እንዴ ምንም የለም ምናምን ትያለሽ እንዴ? ከዚህ በላይ ምን ልትፈጥሪ ፈልገሽ ነው? ምን ትፈጥራለሽ ሀብቴ? ከዚህ በላይ ምንም የለም። አንተ ለምንድን ነው ተረጋግተህ ማታዳምጣት? ቆይ ተረጋጋውላት ግን ይሄ ነገር እንደኔ እየደበረው ያለ ሰው በቃ ያልጣመው ሰው በቃ የማይሆን ነገር ሊፈጠር ነው። እግዚአብሔርን ነው የምላችሁ የማይሆን የሆነ እኔ ፈርቻለሁ። ብቻ እኔ ፈርቻለሁ። እግዚአብሔር ያውቃል። የሆነቴን ነው የምላችሁ ቤተሰቦች። እንግዲህ የነበረን ቪዲዮ ይሄንን ይመስል ነበር። ያያችሁትን ይመስላል። ሁላችሁም የየራሳችሁን ሀሳብ ኮመንት ላይ ጻፉ። እኔ የነበረኝን ሀሳብ እንግዲህ ሰጥቻለሁ። በቀጣይ ቪዲዮ እንገናኛለን። በያላችሁበት የዓለም ጫፍ ፈጣሪ ሰላም ከእናንተ ጋር ይሁን። ወዳችኋለሁ። ሰላም እደሩልኝ።